ስለሌለው ማለት ነው። ሁሉም ነው እየመጣ ይሄን የሚለው በራስ ሩታዬ ደግሞ በራስሽ ክፍተት ከፈትሽ እንደዚህ አሁንማ ተሻለ ብቻህን እንትን ማለት አሁን ተሻለ ጀሽ መንፈራታት አሁን ተሻለሽ ማርዬ። ወንድ ልጅ ከመሸበት ያድራል። የኔ እናት ሴት ልጅ ናት የምትጎዳው። የትም ሄደ የትም ሴት ልጅ ናት ልጅ ይዛ የምትጎዳው የምትንከራተተው ማለት ነው። ለልጅሽ መስዋዕት መክፈል የሚባል ነገር አለ። ወንድ ልጅ የትም ሂዶ ያድራል። የትም ሂዶ እንትን ይላል። ይሄ ነው ሩታዬና ጠንካራ ሴት መሆን አለብሽ። ጠንካራ ብርቱ ሴት መሆን አለብሽ። አንቺም እሱ አድርጓል ብለሽ ከማረግሽ ማለት ነው ልጅሽን በስነ ስርዓት አሳድገሽ ልጅሽ ቁም ነገር በቃ ልጅሽ ነው ተስፋሽ። ምንም ትዳር አይተሽዋል። እንደዚህ ነው። አሁን ማጥብቀሽ ካልያሽው ያን ልጅ የሆነ ውሸት እየሰማሽ እንትን ካልሽው ጥሎሽ ነው የሚሄደው። ይሄ ነው ምንም ማድረግ አይቻልም። ከሰው ራቂ። ልጅሽን ለማሳደግ እና ህይወትሽን ለመምራት ተፈልግሽ ከሰዎች ራቂ። በቃ የራስሽን ህይወት ለመምራት ከፈለግሽ ከሰው ርቀሽ ምን ብለሽ ነው? ያም ሲመጣ አንድ ነገር እያልሽ የማን ሲመጣ አንድ ነገር እያልሽ ጎጆ አሁንም ብትይዥ ይፈታል። ይሄ ነው ሩታዬና ልጅሽን በስነ ስርዓት አሳድገሽ ልጅሽ ተስፋሽ ነው። ልጅሽ ሁሉ ነገርሽ ነው። ልጅሽን በስነ ስርዓት አሳድገሽ በቃ የእናት መስዋዕት መክፈል አለበት። እናቴ ጥዬ ምናምን የሚባል ነገር የለም። ልጅሽን በስነ ስርዓት አሳድጊ በቃ አየሽ ሁሉንም አይደል? አንቺም አብርሃምን አርጓል አድርግ ካልሽ ገደል ነው የምትገቢ። እና ልጅሽ ካደገልሽ ሁሉም ሰው እኮ ማለት ነው ወይ ባላቶ ወይ አንድ ነገር ብሎ አይደለም ለልጃቸው መስዋዕት እየከፈሉ ነው። ልጃችን አሳድገን ነገ ቁም ነገር ቢደርስልን ነገ አንድ ነገር ቢል በቃ የእናትነት መስዋዕት መክፈል አለብሽ። ጀግና ሴት ማለት ነው። አብርሃምዬ ደግሞ የኔ ወንድ እንኳን ደስ ያለ እንኳን ደስ ያለ። መልካም ጋብቻ ይባል ምን ነው የሚባለው አይደለም? መልካም ጋብቻ አብርሃም የኔ ወንድም የኔ ሻምበል ማለት ነው። ትዳር ህይወት ይቀጥላል። በነገራችን ላይ ህይወት ሰው ክፋት እግዚአብሔር ካልፈቀደ ሁሉም ነገር አብርሃም ነው ጥፋተኛ፣ ሩታ ናት ጥፋተኛ፣ ይሄ ነው ሄርሜላ ናት ጥፋተኛ ምናምን አይሰራም እዚህ ላይ ማለት ነው። እግዚአብሔር የፈቀዳትን ህይወት እግዚአብሔር ነው የሚያኖራት ማለት ይሄን ያህል እሷ ጋር ነው እንትን እህል ውሃ ይሄን ያህል ከዛችን ያይቶ ነው በቃ የእግዚአብሔር ፍቃድ ነው ሁሉም ነገር ማለት ነው። በሰው ልጅ አትፍረዱ። እግዚአብሔር ነው ሁሉም ነገር የሚያገናኘው ማለት ነው። ከዛም አመጣ የሚገጣጥመው የእግዚአብሔር እንትን ነው። ስለዚህ እግዚአብሔር ስራ ሄርሜላ እንደዚህ ናት እንትን እንደዚህ ናት በቃ እንደዚህ ናት ማለት እንትን አይደለም። እቺ እግዚአብሔር ለስ ብሏት ነው አይደለም በምክንያት አድርጎ ያመጣት። በምክንያት ነው ያመጣት። አላስ ሩታ ናት ጥፋተኛ ሄርሜላ ናት ጥፋተኛ አትበሉ፣ አብርሽ ነው አትበሉ። የእግዚአብሔር ነው ሁሉ እግዚአብሔር የሰጣቸው እድል እስከሆነ ድረስ ሩታዬም ልጅሽን አሳድገሽ ማንም ቢያጎበጉ ማንም እንትን ቢል እንዳሰቢ ለልጅሽ ብለሽ መስዋዕት መክፈል አለብሽ። ወንድ ልጅ ከፈለገበት ሄዶ ማደር ይችላል። እናት ናት የምትሸገረው በዚህ ላይ ማለት ነው። እና ጽናት ይስጥሻት እና ልጅ አትቃጠይ። እንደዛ ነው። መልካም ጋብቻ በይ። ዝም ብለሽ ደስ ይበልሽ። ተስማምተሽ ኑሪ። ከምርምታ ማንንም አይጠቅም። ከማንም ጋርም ደግሞ እንትን አይልም። ማንም ጋር ደግሞ አይስማማም። ስለዚህ አንቺ ማድረግ ያለብሽ ነገር ልጅሽን አሳድገሽ አብርሃም ጋርም ሰላም ሆነሽ በሚያግዝሽ ነገር የተጋገዛችሁ ልጃችሁን አሳድጋችሁ ለቁም ነገር ማብቃት አለባችሁ። የኔ ጀግኖች ማለት ትዳር ይቀጥላል፣ ህይወት ይቀጥላል። እግዚአብሔር ያላላችሁ ነው እንጂ እናንተም በአንድ ልትኖሩ ነው የተጋባችሁት። በአንድ እንኖራለን ህይወት ቀሪያችንን በአንድ እንትናል ብላችሁ ቃል ኪዳን ያሰራችሁት ማለት ነው ማለት እና እግዚአብሔር ያልፈቀደው ሆኖ ነው። እግዚአብሔር ከፈቀደው ጋር ነው የምትኖሪው። እግዚአብሔር ከፈቀደው ጋር ነው የሚኖረው እሱ። አትናደጂ፣ አትቃጠይ የኔ ማር የኔ ውድ ነገር። ምን ማድረግ አይቻልም። አብርሃምዬ ግን እንኳን ደስ አለ። የአብርሃምና የሳራ እንግዲህ ኋላ ደግሞ እዚች የምትረጋ ያርግህ 30 ላይ ብትወልድ ያርጋችሁ እዚች የምትረጋ ያርግህ። ምን ማለት አንችልም። ምን ማለት እንትን አንልም። በቃ መልካም የቀለበት ዘመን፣ መልካም የፍቅር ዘመን፣ መልካም የመተሳሰብ የሁሉም ዘመን ይሁንላችሁ ሄርሜላዬ እና
ተስማምታችሁ የማንም ወሬ ሳትሰሙ የማንም ንግግር ሳትሰሙ ለመኖር ያብቃችሁ ውዶች ማሮች ማለት ነው። እግዚአብሔር አምላክ ደግሞ ለፍሬ ያብቃችሁ። ምንም ማድረግ አይቻልም። እግዚአብሔር የወደደውን ያጣምራል። ያው ህይወት የእግዚአብሔር ነው፣ ስጦታ ነው። ምንም ማድረግ አይቻልም። ማንም ስላለ ማንም ስላለ ከህይወት የሚያስቆም